አምስቱ ጓደኛሞች። ሰላም ውድ ልጆች፣ ዛሬ በዚህ ቪዲዮ አንድ አስተማሪ ታሪክ እነግራችኋለሁና በሕይወታችሁ በጣም አስፈላጊ ስለሆነ ከመጀመሪያ እስከ መጨረሻ አዳምጡ። በድሮ ጊዜ አምስቱ ሆኖ በአንድ ላይ የሚኖሩ ጓደኛሞች ነበሩ። እነሱም አንድ ፍየል፣ አንድ ሰው፣ አንድ በግና አንድ በሬ ናቸው። በኑሯቸው ሁሉ ተባብረው እና ተከባብረው ይኖሩ ነበር። በዚህም ሁሉ ውስጥ በትብብራቸው አብረው ይበላሉ፣ አብረው ይጠጣሉ፣ አብረው ይተኛሉ፣ ሁሉንም ነገር አብረው ያደርጋሉ። እናም በሚኖሩበት ጊዜ ግን አንድ ታላቅ ክስተት ተፈጠረ። እሱም በመካከላቸው ክፍተት መፈጠሩ ነበር። ከዕለታት አንድ ቀን ወደ ቤታቸው እባብ ቤቱን ከፍቶ ገባ። በዚህ ጊዜ ዶሮ እያየች ነበረ። ነገር ግን በመዋደዳቸው መሃል ሳያውቁ ታላቅ ክፍተት ተፈጥሮ ስለነበር ዶሮ እባቡን እያየች ዝም አለች። እባቡም ቤቱን ሰርስሮ ወደ ቤት ሲገባ ዶሮ ተመልክታችና ቢመታ እኔን ምንም ሊያደርገኝ አይችልም አለች። ከዚህ በኋላ እባቡም ወደ ቤት ሲገባ ደግሞ ፍየሊቱም አየችና እሷም እኔ ምን አገባኝ አለች። በጊቱም አየች ተመልክታችና እኔ ምን አገባኝ አለች። በሬም አየ ተመልከተና እኔስ ምን አገባኝ አለ። እንግዲህ ሁሉም እንስሳቶች ለሰውየው ቀስቅሰው መናገር ሲገባቸው እነርሱ ግን ዝም አሉ። ከዚህ በኋላ ሰውየው እንቅልፉን ተኝቶ ነበርና እባቡ ገብቶ ሰውየውን በመርዙ ወጋው። በዚህም ጊዜ የጎረቤት ሰዎች ሰምተው እንደታመመ ሕክምና ወሰዱት። ሕክምና ሄዶ በዶክተር ተመረመ። ዶክተሩም እንዲህ በማለት አዘዘ። ሕክምና ለማድረግ አልጋ ላይ ተኝቶ እያለ የእባቡ መርዝ ዘልቆ ወደ ሰውነቱ ስለገባ ዶሮ ታርዶ የዶሮ ሥጋ እንዲበላና የዶሮ መረቅም እንዲጠጣ አዘዘው። በዚያን ጊዜም ዶሮ ታረደ። ነገር ግን ምንም እንኳን የዶሮ ሥጋ ቢበላና የዶሮ መረቅ ቢጠጣም አልሻለውም አለ። አሁንም ሰውየው ስላልተሻለው ዶክተሩ ሌላ ትዕዛዝ አስተላለፈ። ከመድኃኒቱ ጎን ለጎን የበሬ ሥጋ መብላትና መረቅ መጠጣት እንዳለበት አዘዘው። ነገር ግን አሁንም ሰውየውን እባቡ ክፉኛ ወግቶት ስለነበር ሊሻለው አልቻለም። ስለዚህም ዶክተሩ የበግ ሥጋም እንዲመገብ አዘዘው። በጉ ምንም አርደውለት በላው። አሁንም ምንም ቢመገብ ሰውየው ሊድን አልቻለምና ፍየሉንም ታርዶ እንዲመገበው ታዘዘ። ፍየሉም ታረደና ቀረበለት። ከተመገበም በኋላ ሰውየው ፈጽሞ ስላልተሻለው ሕመሙ ብሶበት ሞተ። ስለዚህም በመጀመሪያ ሁሉም እባቡ ወደ ቤት ሲገባ እያዩ ዝም በማላቸው ምክንያት ሁሉም በሰውየው ተበሉ። ሰውየውም አልተቻለውምና ሞተ። እንግዲህ አምስቱ ሁሉ ጓደኞች ሞቱ፣ ቤቱም ባዶ ቀረ። ልጆች ከዚህ ታሪክ የምንማረው አለመተሳሰብ፣ አለመረዳዳት፣ አለመተባበር እንደዚህ አይነት ችግሮችን እንደሚፈጥር ነው። ያስቡ፣ ይተባበሩ። አብረው ይኖሩ የነበሩ ባለመተሳሰባቸው ሁሉም ሞቱ። ቢተሳሰቡ ኖሮ ግን ሁሉም ይኖሩ ነበረ። ስለዚህ ልጆች በቤታችን ችግር ከመፈጠሩ በፊት የችግሩን ምንጭ ሁሉም ይመለከተኛል፣ ያገባኛል ብሎ ኃላፊነት መውሰድ ክፉ ነገሮች ሁሉ እንዳይፈጠሩ ያደርጋል። ውድ ልጆች፣ እንደዚህ አይነት ታሪክ ስንመለከት በሕይወታችን ችግር ከመፈጠሩ በፊት ኃላፊነት መውሰድና በትብብር መኖር አስፈላጊ እንደሆነ እንረዳለን። በመተሳሰብና በመደጋገፍ እንዲሁም በተሳትፎ ከኖርን ሕይወታችን የተሻለ ይሆናል። እባካችሁ ልጆች ይህን ቪዲዮ ወደ ጓደኞቻችሁ ሼር አድርጉ። ልጆች የቀጣይ አስተማሪ ቪዲዮ እንዲደርሳችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ለዚህ ዩቲዩብ ቤተሰብ ሁኑ። ልጆች ነገ ደግሞ ከዚህ የበለጠ አሪፍ ታሪክና ተረት አዘጋጃለሁና እንድትከታተሉ ጋብዛችኋለሁ። ሰላም ሁኑ ልጆች፣ እወዳችኋለሁ። አመሰግናለሁ።